ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የምንመለከተው የሬሜዲያል ናሽናል ኤግዛም የ2015 የትምህርት ሚኒስቴር ያዘጋጀውን ሚኒስትሪ ኦፍ ኤዱኬሽን የሬሜዲያል ማቴማቲክስ ጥያቄዎችን አብረን በተከታታይ ፓርቶች በተለያዩ ፓርት አድርጌ እሰራላችኋለሁ። አይ ቲንክ በእናንተም ኢንተረስት እኔም የማቴማቲክስ ላይ ትንሽ የኮንቴንት ላይ ክፍተት እንዳለ ስለተረዳው ሞር ማቴማቲክስ ላይ በተቀሩት ቀናት ሌሎችንም በእርግጥ እሰራላችኋለሁ። ማቴማቲክስ ላይም በተጨማሪነት የተለያዩ ጥያቄዎችን እስከ ኤግዛማችሁ ድረስ ባለው ጊዜ አብረን እየሰራን እንቆያለን። በተቻለ መጠን እናንተ ጥያቄ አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ሰጀሽን ኮሜንት ላይ እንደተለመደው መጻፍ እንዳትረሱ። ጥያቄዎችን ፒዲኤፉን ምናምን ቴሌግራም ላይ ኮሜንት ላይ ባለው የቴሌግራም ሊንክ ከፍታችሁ እዛ ላይ አክሰስ ማድረግ ትችላላችሁ። ኦኬ ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው የጥያቄ እንግዲህ ምርጫ ትሩ ፎልስም ነበረው። የትሩ ፎልስ ጥያቄ ነው የመጀመሪያው ፓርት። Write true if the statement is correct and false if the statement is incorrect on the answer sheet provided to you. Each question 0.5 point ነበረው። የመጀመሪያው ጥያቄ every diagonal matrix is scalar matrix ነው የሚለው። ተማሪዎች እናንተ ቪዲዮ ፖዝ አድርጋችሁ ቀድማችሁ እኔ ከመስራቴ በፊት የኔ መልስ ከማየታችሁ በፊት ለመስራት ሞክሩ። ምንድነው every diagonal matrix is scalar matrix? obviously ይሄ ምንድነው ፎልስ ነው አይደል? because ሁሉም ዲያጎናል ማትሪክሶች ስካላር ማትሪክስ ሊሆኑ አይችሉም። ዲያጎናል ማትሪክስ የምንለው ነን ዜሮ የሆኑ ኤሌመንቶች ሲኖሩት ነው። በሜን ዲያጎናል ላይ ለምሳሌ እንዲህ አንድ ሁለት እዚህ ሶስተኛው ላይ ደግሞ እንዲህ ሲሆን ነው ነን ዲያጎናል ማትሪክስ የምንለው። ስካላር ማትሪክስ ደግሞ ዲያጎናል ማትሪክስ ሆኖ ግን ሁሉም እዚህ ጋር ለምሳሌ እዚህ ጋር ያሉት እንዳለ 0 0 ሲሆኑ ማለት ነው። ሁሉም 0 0 እና እችኛዋ ይሄ 0 0 መሆን አለበት። በተጨማሪም ይሄኛው ምን መሆን አለበት? እኩል መሆን አለበት ስካላር ማትሪክስ ለመሆን። ለምሳሌ እዚህ ጋር በዲያጎናል ማትሪክስ 1 2 3 ብያቸዋለሁ፣ ግን በስካላር ማትሪክስ 1 2 3 ሊሆን አይችልም። 1 1 1 ነው ወይም 2 2 3 3 or 5 5 ነው መሆን ያለበት እንጂ ተመሳሳይ ሊሆን አይችልም። አሁን ለምሳሌ አንድ ሲምፕል ኤግዛምፕል ስኩዌር 1 2 ይሄ 0 0 ብናደርገው ይሄ ምንድነው? ዲያጎናል ማትሪክስ ነው አይደል? ዲያጎናል ማትሪክስ ነው ግን ስካላር ሊሆን አይችልም፣ ምክንያቱም ዲያጎናል ላይ ያሉት እኩል ስላልሆኑ ነው። ስለዚህ መልሳችን አንድ ያመጣችው ፎልስ ነው የሚለው። ሁለተኛ every differentiable function is continuous. every differentiable function is continuous ይለናል። ምንድነው ማለት? yes true ነው የሚሆነው because ይሄ direct definition every differentiable function is continuous ነው። ይሄ የኮንቲኒየስ ፋንክሽን ዲፊኒሽን ግን ትንሽ እናንተ ማወቅ ያለባችሁ ሪቨርሱ ማለት every continuous function is differentiable ቢል ምንድነው መልሳችሁ የሚሆነው? ለራሳችሁ ወይም ኮሜንት ላይ ጽፉልኛላችሁ። every continuous function is differentiable ቢል ምንድነው የሚሆነው? በእርግጥ ይሄ ትሩ ነው። ይሄ ካልኩለስ ላይ ፈንዳሜንታል ካልኩለስ ቲዮረም ላይ every differentiable function is continuous ይሄ መስት ነው። ግን እያንዳንዱ ፖይንት ላይ ኮንቲኒየስ መሆን አለበት። በተቃራኒው every continuous function is differentiable ከሆነ ትሩ ነው ኦር ፎልስ ነው። እሷን ስፔሻሊ የአብሶሉት ቫልዩ ላይ ፎከስ አድርጋችሁ ያን እንደ ኤግዛምፕል ትወስዳላችሁ ማለት ነው። absolute value of x ምንድነው? ዲፈረንሻብል ነው በእያንዳንዱ ፖይንት ላይ የሚለውን ትመልሳላችሁ ማለት ነው። እሷን ትይዛላችሁ። every differentiable function is ይሄ ትሩ ነው፣ ግን every continuous function is differentiable የሚለው ለእናንተ ጥያቄ ይሆናል ማለት ነው። ትሩ ነው ኦር ፎልስ ነው የሚለው። ምክንያቱም ብዙ ጊዜ ማትሪክም ላይ
ይደጋገማል። ቀጥታ ትልቅ የፈንዳሜንታል ቲዮረም ኮንሰፕት ስለሆነ ሊሚት ላይ ኦር ዲፍረንሺዬሽን። ስለዚህ ይህን በደንብ ማወቅ ያስፈልጋል። የዲፊኒሽንም ጥያቄዎች ይኖራሉ። ኮንሰፕቹዋል የሆኑ ጥያቄዎች ልክ የካልኩሌሽን ጥያቄዎች ባሉት ልክ እንግዲህ ማትሪክ ላይ እንደዚሁም የናሽናል ኤግዛም ላይ የማይቀሩ ናቸው እነዚህ አይነት ጥያቄዎች። ስለዚህ ሪቨርሱን ለእናንተ እንደ የቤት ስራ ትወስዳላችሁ ማለት ነው። ኦኬ f of x equals for x f derivative of x is 0 for ሶስተኛ ጥያቄ ነው። f derivative of x for some x in the interval, then f is in the interval I, then f is a constant function on I. ምንድነው የሚለን የዴሪቬቲቭ f ዴሪቬቲቭ 0 ከሆነ for some x in the interval ነው፣ then f is constant function ነው generally on I ነው የሚለው። ምንድነው መልሳችን የሚሆነው? obviously false ነው የሚሆነው because አንድ ፈንክሽን ኮንስታንት በኢንተርቫል ኮንስታንት እንዲሆን ዴሪቬቲቭ የግድ 0 በእያንዳንዱ ኤክስ ኢንተርቫል ላይ 0 መምጣት አለበት። ማለትም ዴሪቬቲቭ 0 ከሆነ አት ስፔሲፊክ ፖይንት ላይ ለምሳሌ የሆነ ስፔሲፊክ ፖይንት ላይ ምን ኤግዛምፕል እንውሰድ፣ ጀስት በሆነ ፖይንት ላይ 0 ስለሆነ ብቻ አጠቃላይ ፈንክሽኑ 0። ለምሳሌ f ዴሪቬቲቭ ኦፍ ኤክስ እዚህ ጋር የተሰጠን ማለት ነው 0 ከሆነ አንድ ፖይንት ላይ ብቻ ከሆነ በአጠቃላይ ፈንክሽኑ ኮንስታንት ነው ማለት አንችልም። ለምሳሌ ኤክስ ኪዩብን እንውሰድ። ኤክስ ኪዩብ እዚህ ጋር ምንድነው ዴሪቬቲቭ የሚሆነው? 3x ስኩዌር አይደለም? 3x ስኩዌር f ዴሪቬቲቭ ኦፍ ኤክስ ምንድነው የሚሆነው? 0ን ብናስገባ 0 ነው አይደለም የሚሆነው? ዴሪቬቲቭ ኦፍ ኤክስ 0 ነው የሚሆነው። ግን ፈንክሽኑ ምንድነው? ኮንስታንት ፈንክሽን ኮንስታንት ነው አይደለም? ስለዚህ ጥያቄው ግን ምንድነው የሚለው? if f derivative of x is equals to 0 for some x in the interval I, then f is constant function on I ነው የሚለው። በአይ በሙሉ ኮንስታንት ፈንክሽን ነው የሚለው ነው። ለምሳሌ በግራፍም መውሰድ ትችላላችሁ። ግራፎች ላይ አንዳንዴ ሁሉም ቦታ ላይ ኮንስታንት ሲሆን የግድ ስትሬት ነው አይደለም የሚሆነው፣ ወይም ኮንስታንት ፈንክሽን ሆሪዞንታል ወይም አይደለም የሚሆነው፣ ፈንክሽን ፎልስ ነው የሚሆነው። አራተኛ a function whose derivative is 0 at a point need not have local extreme at that point ይለናል። a function whose derivative is 0 at a point need not have local yes true ነው የሚሆነው። የግድ እንትን መሆን የለበትም ዴሪቬቲቭ አንድ ፈንክሽን ዴሪቬቲቭ 0 ነው ማለት ምንጊዜም ሎካል ማክሲመም ወይም ሎካል ሚኒመም ነው ማለት አይደለም። ማለትም ሲምፕሊ ለምሳሌ አንድ ፖይንት በእርግጥ ዴሪቬቲቭ 0 ከሆነ ክሪቲካል ፖይንት ነው። ያ ምክንያቱም ክሪቲካል ፖይንት አንዱ ዲፊኒሽን ስለሆነ፣ ግን ያ ፖይንት 0 የሆነበት ፖይንት ኢንፍሌሽን ፖይንት ሊሆን ይችላል። ኤክስትሪሙ ሳይሆን ማለትም ማክሲመሙ ወይም ሚኒመሙ ሳይሆን ኢንፍሌሽን ፖይንት ሊሆን ይችላል። ለምሳሌ የቅድሙን ኤግዛምፕል ቤስት እንደው ለዚህ የምታመቸዋ እሷ ኤግዛምፕል ኤፍ ኦፍ ኤክስ ቅድም ያየ ነው ማለት ነው። ኤፍ ኦፍ ኤክስ ኤክስ ኪዩብን ብንወስድ ዴሪቬቲቭ ምንድን ነው? 2x ስኩዌር ነው አይደለም የሚሆነው? 2x ስኩዌር ሶሪ ይሄን ስናወጣው 3x ስኩዌር 3x ስኩዌር 0 ብናደርገው 0 ነው የሚመጣው አይደለም? at x f derivative of x ማለት ነው። f derivative of x ምንድን ነው? 0 ነው የሚመጣው አይደለም? ግን በግራፉን የዚህኛው ግራፍ ስሉ እንደዛ እንትን አይልም እየጨመረ ወይም እንትን የሚል ይሄ ሎካል ማክሲመም ሎካል ሚኒመም የለው። የግዴታ አንድ ዴሪቬቲቭ 0 በሆነ ፖይንት ላይ 0 ነው ማለት ያ ፖይንት ሎካል ማክሲመም ወይም ሎካል ሚኒመም ነው ማለት አይደለም። ወይም እዚህ ጋር እንዳለው ኤክስትሪም ነው
ሎካል ኤክስትሪም ማለት ሎካል ሚኒመም ኦር ማክሲመም ትክክል ትሩ ነው ማለት። ኩዌስችን ነምበር 5 ይሄም እንግዲህ የዲፊኒሽኑ በደንብ ማወቅ ያስፈልጋል። የሎካል ማክሲመም፣ ሎካል ሚኒመም፣ የክሪቲካል ፖይንት ምናምን እሱን በደንብ ጥያቄዎችን እዛ ላይ በደንብ ስሩ። አምስተኛ if j is a function defined on ring number by g of x is equals to 1 if x is equals to 0 if x different from that, then the limit of f of x when x approaches to 0 is 0. Yes, I think he gets the limit ላይ ያለ ነው። for all x simply ሁሉም x different from 0 እስከሆነ x different from 0 ስለዚህ x limit of f of x when x approach to the 0 is 0 የሚለው yes የሊሚትንም ዲፊኒሽን ይሰጠናል። ምንድነው ሊሚት ኮንሰፕት በአጠቃላይ x approach to 0 ስንል ምን ጊዜ እዛ ፖይንት ላይ ማለታችን አይደለም። ኤክስ 0 በሚሆን ጊዜ ማለት አይደለም። ኤክስ ወደ 0 በሚጠጋ ጊዜ ጀስት 0 በሚሆንበት ጊዜ ማለት አይደለም። ሁሉም ቫልዩ ብናስገባ ወደ 0 እያስጠጋ ነው። የትኛውንም ቫልዩ ብናስገባ ግን 0ን ሳናስገባ ማለት ነው። ወደ 0 የተጠጋ ቫልዩ በምናስገባበት ጊዜ ማለታችን ነው። ሊሚት ኤክስ አፕሮች ቱ 0 ስለዚህ yes limit of x approach to 0 f of x is equals to a true. Okay, question number 6. The limit of 4x square root of 4x square plus 2x over x plus 5 when x approach to negative infinity is 2 ይለናል። ሊሚት ቫልዩን እንድንሰራ የተጠየቅ ነው። ኤክስ አፕሮች ቱ ኔጌቲቭ ኢንፊኒቲ ነው። ወደ ኔጌቲቭ ኢንፊኒቲ ነው ሄደው። ስለዚህ ኤክስ ዋጋው ኔጌቲቭ ቁጥር ነው። ይህን ስኬር ውስጥ ያሉትን ሲምፕሊፋይ ማድረግ ነው። መጀመሪያ ላይ ሲምፕሊፋይ እናደርጋለን ወይም ፋክቶራይዝ እናደርጋለን ለማቃለል ማለት ነው። ጀስት ቀጥታም ዳይሬክት መስራት እንችላለን፣ ግን ያው ስቴፑን ለመጠበቅ ለምሳሌ ሩት 4x ስኩዌር ፕላስ 2x የላኛውን ብቻ ቀድመን ፋክቶራይዝ እናደርግ ወይም ስናቃለን የጋራ ኤክስ ስኩዌርን ብንወስድ 4 ፕላስ 2 ኦቨር ኤክስ ማለት እንችላለን ለሊሚት እንዲያመችን ማለት ነው። ይሄ የላኛው ፓርት ብቻ ነው። የታችኛውን ቀጥለን እንሰራለን። የ4 ኤክስ ስኩዌር ፕላስ 4 ፕላስ 2 ኦቨር ኤክስ ነው። ይህችኛዋን ከስኩዌር ውስጥ ነው ያለው። ከስኩዌር ውስጥ ስናወጣ ምንድነው የሚሆነው? ምንጊዜም ኤክስ ስኩዌር አብሶሉት ቫልዩ ነው አይደለም ያለው። አብሶሉት ቫልዩ ነው ፖዚቲቭ ኦር ኔጌቲቭ ማለት ነው። ፖዚቲቭ ኦር ኔጌቲቭ ኤክስ ነው የሚሆነው። ስለዚህ እዚህ ጋር ደግሞ ሊሚታችን ምንድነው? ኤክስ አፕሮች ቱ ኔጌቲቭ ኢንፊኒቲ። ስለዚህ ኔጌቲቭ ነው የሚሆነው። ኤክሳችን ኔጌቲቭ ኤክስ ነው የሚሆነው ማለት ነው። ኤክስ ኔጌቲቭ ነው የሚሆነው። እሺ ቀጥሎ ከታች ያለው ያው እሺ እዛው ሲምፕሊፋይ ስናደርግ ፎር ኔጌቲቭ ኤክስ አውጥተናል። 4 ነው የሚቀረን ፕላስ ኤክስ ኦቨር ስንት ነው ያለው? ኤክስ ኦቨር 4 አይደለ? ኮመንት እናወጣ ሶሪ ነው ከላይ ነው ያለው 2 ከላይ ስላለ 2 ኦቨር ኤክስ ነው የሚሆነው። 2 ኦቨር ኤክስ ኦቨር ለዚህኛውም ደግሞ ኤክስን የጋራ ወስደን 1 ፕላስ 5 ኦቨር ኤክስ ለሊሚት እንዲመቸን እንዲህ ብለን ማቃለል እንችላለን። ሲምፕሊፋይ ማድረግ እንችላለን። ይሄ ሲምፕሊ 4 ነው የሚሆነው። የዚህ ሊሚት ደግሞ 0 ነው የሚሆነው።
ኔጌቲቭ እዚህ ጋር ኔጌቲቭ ኤክስ ኔጌቲቭ 1 ይሆናል። ስኩዌር ሩት 4 + 0 ይሄ 0 ይሆናል። 4 ነው የሚሆነው። እሺ ከዛ ደግሞ 1 ኤክስ ማለት ነው ፕላስ ይሄም 0 ነው የሚሆነው because 5/x 0 ነው። so 1 + 0 ይሆናል። 1 + 0 ይሄ -2 ይሆናል ማለት ነው። ይሄ ከዚህ 2 ስለሚወጣ -2/1 ስለዚህ -2 ይሆናል። -2 ነው የሚሆነው። እዚህ ጋር ደግሞ 2 ነው ያለን ስለዚህ ፎልስ ይሆናል። ስድስተኛ ፎልስ ይሆናል። ትንሽ ስክሪኑ ለካልኩሌሽን ፓርት ብዙም አይመችም ስልክ ላይ። ሰባተኛ ፈንክሽን እናንተ ደፍተር ላይ በደንብ ስቴፕ ባይ ስቴፕ መስራት ትችላላችሁ። ፈንክሽን can have more than 2 horizontal asymptotes። ፈንክሽን አንድ ስታንዳርድ የሆነ ፈንክሽን ከሁለት በላይ አሲምፕቶት ሊኖረው ይችላል ነው የሚለው። መልሱ ፎልስ ነው። at most 2 ነው ሊኖረው የሚችለው አንድ ፈንክሽን ምክንያቱም በግራና በሌፍት እና በራይት ሳይድ ወይም በፖዚቲቭ ኢንፊኒቲቭ እና ምክንያቱም የሆሪዞንታል አሲምፕቶቱን የምናገኘው ሊሚቱ ፈንክሽን as x ወደ ራይት ወይም x approach to ፖዚቲቭ ኢንፊኒቲቭ ወይም x approach to ኔጌቲቭ ኢንፊኒቲቭ ነው። እያንዳንዱ በኔጌቲቭ ኢንፊኒቲቭ በፖዚቲቭ ኢንፊኒቲቭ አንድ ዩኒክ የሆነ ሊሚት ሊኖረው የሚችለው ስታንዳርድ የሆነ ፈንክሽን። ስለዚህ ከሁለቱም አንድ በራይት ሳይድም በሌፍት ሳይድም አንዳንድ ከሆነ ማክሲመም ሆሪዞንታል አሲምፕቶት ሊኖረው የሚችለው ለአንድ ፈንክሽን ወይም ለአንድ ስታንዳርድ ፈንክሽን ሁለት ነው። ማክሲመም ነምበር ኦፍ ሆሪዞንታል ወይም አት ሞስት ሁለት ነው ሊኖረው የሚችለው። እዚህ ጋር ግን ፈንክሽን ካን ሃቭ ሞር ዛን 2 ነው ማክሲመም 2 ነው ሊኖረው የሚችለው። ስለዚህ ሰባተኛ ፎልስ ይሆናል። ዛሬ ፎልስ በስቷል በዚህ ጥያቄ ላይ ይመስለኛል። ትሩ ነው እስካሁን ትሩ እና ፎልስ ኦልሞስት ትሩም አለ። እሺ question number 8ኛ ጥያቄ a function f of x equals to x squared is onto the set of real numbers ይለናል። on the set of real numbers ነው የተጠየቀው። አንድ ፈንክሽን ኦንቱ የሚሆነው ይሄ ኦንቱ ፈንክሽን አይደለም because on the set of real numbers ስለተባለ ማለት ነው። እንትኑ x ስኩዌር ሁሉም ፖዚቲቭ ስለሚመጣ ማለት ነው። ኔጌቲቭ ቁጥር የሚመጣ x ስኩዌር የለም። ስለዚህ እዚህ ጋር የተሰጠን ኮዶሜን ፖዚቲቭ ኦር ሪል ነምበር ስለሆነ ኦንቱ የምንለው እንግዲህ ወይም ሰብጀክቲቭ የሚባለው የፈንክሽን አይነት እያንዳንዱ ኤሌመንት የራሱ ኮዶሜን እዚህ ጋር ኮዶሜኑ ምንድነው? ኮዶሜን ማነው? ዶሜኑ ማለት ነው። the set of all real number ኮዶሜን ነው። እያንዳንዱ ከፈንክሽኑ እና ኮዶሜኑ ምን ማድረግ አለባቸው? አትሊስት አንዴ ማፕ ማድረግ መቻል አለባቸው። ይሄ ዲፊኒሽኑ ነው የኦንቱ ፈንክሽን ዲፊኒሽን ነው። ግን f of x is equals to x square ምንጊዜም ፖዚቲቭ ነው። ኔጌቲቭ ቁጥር አይመጣም። ለምሳሌ x square f of x ምንጊዜም ፖዚቲቭ ወይም x greater than or equal to 0 ነው የሚሆነው። ስለዚህ ኔጌቲቭ ሊመጣ አይችልም። ይሄ ፖዚቲቭ አይደለም የተሰጠን ኮዶሜን ምንድነው? ኦል ሪል ነበር። ለምሳሌ ኔጌቲቭ ኮዶሜናችን -4 or -9 ብንወስድ ከዚህ ጋር ማፕ ሊያደርጉ አይችልም። ምክንያቱም በፍጹም ይሄ ፈንክሽን ኔጌቲቭ ስለማይመጣ ማለት ነው። ስለዚህ ኮዶሜኑና ፈንክሽናችን ማፕ አያደርጉ። ግን በኦንቶ ፈንክሽን ይሆን አትሊስት አንድ ጊዜ ኮዶሜኑና ኮዶሜናችን እዚህ ጋር ኦል ሪል ነበር ነው ፈንክሽናችን ማፕ ማድረግ መቻል አለባቸው። ስለዚህ 8ኛ ፎልስ ነው የሚሆነው። question number
9 every invertible matrix is square yes ይሄ ዲፊኒሽን ነው የትኛውም ኢንቨርቲብል የሆነ ማትሪክስ ማለትም በተገላቢጦሽ ማንኛውም ስኩዌር ማትሪክስ ነው ኢንቨርስ ሊኖረው የሚችለው ኢንቨርስ የሚኖረው ብቻኛው ስኩዌር ማትሪክስ every invertible matrix is square ማለት only square matrix ነው ኢንቨርስ ሊኖረው የሚችለው ማለት ነው በተገላቢጦሽ ስለዚህ true ይሆናል ዘጠነኛ question number 10 a polynomial function otherwise scattered the y-axis exactly at one point የመጨረሻቸው I think የዲፊኒሽን ጥያቄ ናቸው ይሄም true ነው ቢያንስ polynomial function አንድ ጊዜ polynomial function y-axisን ያቋርጣል ወይም ከት ያደርጋል ይለናል is true የት ነው እሱ የት ነው በየትኛው ፖይንት ነው ለምሳሌ f of x ወይም f of x polynomial function ቢሆን የት ላይ ነው y-axis የሚያቋርጠው x is equals to 0 p of x ወይም p of 0 እንግዲህም ኮንስታንት ቫልዩ ያለው የፖሊኖሚያል ፈንክሽን ዶሜኑ ኦልሬዲ ነበር ነው ስለዚህ ሁሉንም እንትኖችን ቫሪያብሎችን x is equals to 0 ብንል ምን ይቀራል ኮንስታንት ቫልዩ ነው የሚቀረው ያ ኮንስታንት ቫልዩ y axisን ክሮስ ያደርጋል ማለት ነው ኤግዛክትሊ one times at one point የሚለው polynomial function otherwise ያቺ ፖይንት ምንድነው x is equals to 0 ላይ ነው y axis ክሮስ የሚያደርገው ወይም ከት ያደርገው ስለዚህ true ነው አስረኛ ቀጥሎ የሾርት አንሰር ጥያቄዎች ናቸው 11ኛ fill in the blank with the correct answer on the answer sheet provided to you each question the diagonal element of identity matrix are or the diagonal element የአይደንቲቲ ማትሪክስ ምንድናቸው ነው የሚለን diagonal ማትሪክሶች ወይም የአይደንቲቲ ማትሪክስ diagonal ኤሌመንቶቹ ምንድናቸው ነው ጥያቄው የሚለን የአይደንቲቲ ማትሪክስ ምንጊዜም በዲያጎናሉ ፓርት ወይም ይሄ አግድሙ ፓርት ምንጊዜም አይደንቲቲ ማትሪክስ የምንለው ስኩዌር ማትሪክስ ሆኖ ሁሉም ፕሪንሲፓል ያሉ ዲያጎናል ላይ ያሉት ምን መሆን አለባቸው አንድ መሆን ያለባቸው ማለት ነው እዚህ ጋር የተቀሩት ኤሌመንቶች 0 ለምሳሌ 1 0 0 1 አይነት ወይም እዚህም ጋር መጨመር ይቻላል ጋር 0 1 0 0 ስለዚህ ምንድነው ባጭሩ ስኩዌር ማትሪክስ ሆኖ ሁሉም ኤሌመንቶች በፕሪንሲፓል ዲያጎናል ላይ ያሉት አንዳንድ ከሆነ ያ አይደንቲቲ ማትሪክስ ነው አይደንቲቲ ማትሪክስ ነው የሚባለው ጥያቄ ምንድን the diagonal element of identity matrix የዲያጎናል ኤሌመንቱ ምን መሆን አለበት ሁሉም all ወይም one all ስለሚል እዚህ ጋር one ነው የሚሆነው ማለት ነው one matrix are all አንድ ነው የሚሆኑት question number 12 12 ጥያቄ ደግሞ let f are real number 2 real number b a function defined by f of x equals to sin x over x if x is 0 and x plus a if x different from 0 then if f is continuous at x equals to 0 then if function f is continuous at x is 0 then the value of a in value ነው የተጠየቅነው ምንድነው የሚለን ፈንክሽናችን ዲፋይን ይሆናል ከሪል ነምበር to real number ፈንክሽናችን ዲፋይን ነው so f of x ደግሞ የተሰጠን piecewise ፈንክሽናችን sin x over x እና x plus a ነው እዚህ ጋር ደግሞ ዋናው ፖይንት ፈንክሽናችን 0 ላይ ኮንቲኒዩስ ነው ማለት ስለዚህ ኦኬ
ስንሰራው ምንድነው ምንጊዜም ፈንክሽናችን ኮንቲኒየስ ሊሆን አት ምን ላይ ነው ኮንቲኒየስ የሆነው አት x equals to 0 ላይ ነው። x equals to 0 ላይ ኮንቲኒየስ ነው ማለት ሊሚታችን x approach to 0 ከማን ጋር እኩል ይሆናል? ፈንክሽናል f of 0 ጋር እኩል ይሆናል ወይም ፈንክሽናል value of 0 ፈንክሽናችን 0ን ስናስገባ እኩል መምጣት አለበት ከማን ጋር? ሊሚት x approach to 0 ይሄ ጀነራል የኮንቲኒቲ ዲፊኒሽን ስለሆነ አሁን ደግሞ የኤም ቫልዩ ነው የተጠየቅነው። ሲምፕሊ ይሄ እንግዲህ ሁላችሁም የምታውቁት ነው የቤዚክ የሆነ ሊሚት ኦር ፈንዳሜንታል ሊሚት ነው። sin x over x ማለት 1 ነው። ምን ጊዜ sin x over x 1 ነው። ይሄ 1 ነው። ስለዚህ sin x over x እና ማን ነው እኩል የሚሆነው? ፈንክሽናል ቫልዩ x plus a ኤክሳችን 0 ነው። ፈንክሽናል ቫልዩአችን 0 ነው። ስለዚህ a ነው የሚሆነው። a እና ማን አንድ እኩል ይሆናል ማለት ሲምፕሊ a እና a is equals to 1 ነው የኢንቫሊድ ስለሆነ ሲምፕሊ የa ቫልዩ ስንት ነው? 1 ነው ማለት ምንድነው ባጭሩ sin x over x 1 ነው። ምንጊዜም ፈንክሽናችን ኮንቲኒየስ ሊሆን x is equals to 0 ላይ ኮንቲኒየስ ከሆነ ሊሚታችን x approach to 0 እና ፈንክሽናል ቫልዩአችን እኩል ይሆናል። ስለዚህ እነሱን እኩል ነው። ይሄ ደግሞ ቤዚክ ሊሚት ኦር ፈንዳሜንታል ሊሚት ነው። ምንጊዜም sin x over x 1 ነው። እሱን እኩል በማድረግ እንሰራለን። x plus a x 0 ሲሆን ፈንክሽናል ቫልዩ በ0 f of 0 ስንሰራ f of 0 ስንት ነው የሚመጣው? a ነው የሚመጣው። a እና sin x over x 1